ጨምር ዘነበ ደቻሳ እባላለሁ ከታላቁ ህዳሴ ግድብ ይሄንን ዘገባ የዘገበው ምንድነው ታላቁ ህዳሴ ግድብ ማለት ይሄ ቶፕ የዳሙ ወይንም የግድቡ የጫፍ ነው እና ከኋላችን ማስተንፈሻዎች አሉ ከኋላ ይሄንን ያዝንበት ነው ይሄን መሀል ላይ ያለው መኪናዎች የሚሄዱበት ወደ 3 መኪና አካባቢ ያስከሄዳል 11 ሜትር ሀል ነው እና ውሃውን በደንብ ይዘናል በሚገርም ሁኔታ ያዝነው አሁን ትልቁ ነገር ውሃ መያዛችን ሳይሆን እኛ ኃይል አመንጭተን ለታችኛው ግድብ ለታችኛው ተፋሰስ ሀገሮች ውሃው እንዲደርሳቸው ነው እኛ አብሮ የመልማት አብሮ የመጠቀም ሀሳብ ነው እንጂ ያለን ዝም ብለን እኛ ራሳችን ውሃውን ይዘን የሌላውን ሀገር ለማስራብ ወይንም ለማስጠማት የታሰበ ፕሮጀክት እንዳልሆነ ሁሉም ህዝብ ሊያውቀው ይገባል ትልቁ እዚህ የምንይዘው የኃይል ይሄን ያመነጨው ኃይል በኢስተርን አፍሪካ ፓወር ፑል አማካኝነት ለመላው ምስራቅ አፍሪካ ላይ ላሉ ሀገሮች እንዲዳረስ ኦልሞስት አሁን ባለው ሁኔታ ወደ 13 ሀገሮች ይጠቀሙበታል እነኛን ሀገሮች ተጠቃሚ አድርጎ ወደ መካከለኛው ምስራቅ የሚሄድበትን ሁኔታ ጭምር ነው እንትን የምንለው የምንሰራው ፕሮጀክቱ የጋራ ተጠቃሚነትን ያረጋገጠ ነው የትኛውንም አገር የትኛውንም ማህበረሰብ ለመጉዳት የተደረገ ሳይሆን በጋራ ለመጠቀም የተገነባ ነው ይህንን የኢትዮጵያ ህዝብ በራሱ ጉልበትና በራሱ ላብ በራሱ የህይወት መስዋዕትነት ከፍሎ ይህንን ግድብ ሲገድብ የኛን በአድዋ ላይ የነጮችን የበላይነት አንቀበልም ብለው አባቶቻችን የከፈሉትን መስዋዕትነት ይህንን ግንባታ ለመገንባት ከዛ ያልተናነሰ መስዋዕትነት ከፍለን ይህንን ገንብተናል ከዚህም በኋላ ተስማምተን ይችን ሀገር ወደሚቀጥለው ብልጽግና ደረጃ እንድታልፍ የጋራ ጥረት ማድረግ አለብን እናመሰግናለን ካሜራማናችን ቴንኪው